ትራምፕ። በአሜሪካና በኢራን መካከል የተደረገው ተኩስ አቁም ስምምነት የፈረሰ ሲሆን የሁለቱ ሀገራት መሪዎች ዛቻዎችን እየተለዋወጡ ይገኛሉ። የአሜሪካና እስራኤል በከፈቱት ጥቃት አባታቸው የተገደለባቸው የኢራን መንፈሳዊ መሪ ሙጅተባ ኻሜኒ የአባታቸውን ደም መበቀል አይቀሬ መሆኑን ገልጸዋል። ይህ በቀል የሀገራችን ፍቃድ ነው፣ ያለምንም ጥርጥር መፈጸም አለበት ያሉት የ54 ዓመቱ መንፈሳዊ መሪ ይህ ጉዳይ በእኔም ሆነ በሌሎች ባለስልጣናት ህልውና ላይ የሚመሰረት አይደለም፣ እኛ ብንኖርም ባንኖርም ይህ ጉዳይ መንፈሱ አይቀርም ሲሉ ገልጸዋል። መንፈሳዊ መሪው በአባታቸው ስርዓተ ቀብር ላይ ያልተገኙ ሲሆን የአባታቸውን ደም መበቀል የማይቀር የገለጹ በጽሑፍ ባሰራጩት መልእክት ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ1000 ሚሳኤሎች ተቀባብለው በኢራን ኢስላማዊ ሪፐብሊክ ላይ ተደግነዋል ሲሉ ገልጸዋል። ኢራን ልትገድላቸው እንደዛተች የገለጹት ትራምፕ ይህ ከሆነ ኢራንን ሙሉ በሙሉ የሚያጠፋ ጥቃት ለ1 ዓመት እንዲፈጸም ትዕዛዝ መስጠቱን የአሜሪካ ጦር ዝግጁ መሆኑን አስታውቀዋል።